የተወሰነ ሃይላይቱን እናይና ቀጥታ ወደ thumbnail creation እንሄዳለን. We look at some highlights of what thumbnail is, and then we go to creating the thumbnail. It increases click through rate, CTR, click through rate ይጨምራል. ሰዎች እንደመጡ ቪዲዮን ከማየታቸው በፊት ምንም ነገር ውስጥ ከመሄዳቸው በፊት before they go forward to look at what the content is, they first click through the thumbnail if they are interested in clicking the thumbnail. If it is impressive ከሆነ ብቻ ነው ክሊክ ሊያደርጉ የሚችሉት. create strong first impression. እንግዲህ thumbnail የመጀመሪያውን first impression create ያደርጋል ማለት ነው. So it is very important. Before viewers read the title, they usually notice the thumbnail first. መጀመሪያ የሚያዩት thumbnail ነው. Professional thumbnail make us use content look trustworthy and valuable. A clear, eye-catching thumbnail helps your video stand out among competitors. ከተወዳዳሪዎች መሃል ፊት ለፊት እንዲወጣ ተወዳዳሪ ግንባር ቀደም እንዲሆን ያደርጋል ማለት ነው thumbnail. ስለዚህ የthumbnail ስራ በጣም ቀላል አይደለም ማለት ነው. improves brand recognition. ብራንዳችን እንዲታወቅ ወይም የሰራችሁት የምትሰሩት ኮንቴንት እንደምትሰሩ ምን ላይ እየሰራችሁ እንደሆነ ሪኮግኒሽን ይሰጣል ማለት ነው. using consistent style. ተከታታይ የሆነ ስታይል ካለው ያ እንግዲህ ምን እንደሆነ ራሱን እያሳወቀ ይሄዳል ማለት ነው. colors and fonts help viewers recognize your channel quickly. እናንተም ሁሉ ጊዜ የምትመርጡት ስታይሉ አንድ አይነት ተመሳሳይ መሆን ስላለበት ያ ደግሞ የማን ቻናል ምን ይመስላል የሚለውን ነገር ቶሎ እንዲረዱት ያደርጋል, ሪኮግኒሽን እንዲሰጡት ያደርጋል ማለት ነው. increases watch time potential. የማየት ብዙ እዛ ላይ መቆየት ፖቴንሻላቸውን ይጨምራል ማለት ነው. when thumbnail accurately represents the content, የኮንቴንቱ ምንነት ወይም የይዘቱ ምንነት ሪፕሬዘንት ስለሚያደርግ viewers are more likely to stay and watch, which helps your channel grow. ለቻናል እድገት በጣም ወሳኝ ነው ማለት ነው. ተመልካቾች እዛ ላይ ስለሚቆዩ ኢንተረስትድ ሆነው ስለሚቆዩ ለዛ ይጠቅማል ማለት ነው. when thumbnail accurately represents the content, viewers are more likely to stay and watch, which help your channel grow. best tools for creating YouTube thumbnail. ብዙ ጊዜም የራሴን thumbnailዎች የምንሰራበት ካንቫ ስለሆነ ካንቫን በደንብ አድርጌ ያሳያችኋለሁ. አድቫንቴጆች አሉት ካንቫን የመረጥኩበት ምክንያት ፍሪ ቨርዥን አቫይለብል በሞባይልም በፒሲም ፍሪ ቨርዥን ስላለው ማለት ነው. ሬዲሜድ ዩቲዩብ thumbnail ቴምፕሌትስ በቀጥታ እናንተ ከምትፈልጉት ጋራ የሚጣጣም ቴምፕሌቶች አሉት. ያን ቀጥታ ሄዳችሁ መርጣችሁ የራሳችሁ የምትፈልጉትን ስታይል እዛ ላይ ማስቀመጥ ነው. ድራግ ኤንድ ድሮፕ ኤዲቲንግ. ድራግ ኤንድ ድሮፕ ነው፣ በጣም ቀላል ነው ማለት ነው. ወርክስ ኦን ሞባይል ኤንድ ዴስክቶፕ እንዳልኩት ያ ዴስክቶፕ ላይም ሞባይል ላይም አለ። እናንተ ልሰሩበት በምትፈልጉት ነገር thumbnail በዛ መሰረት ልሰሩ ትችላላችሁ ማለት ነው. ሰራችሁ 9 በ6 ነው የዚህ ተቃራኒ ማለት ነው። ይረዝማል፣ ወደ ጎን ደግሞ ያጥራል። የቲክቶክ እና የሾርት ቪዲዮዎች ማለት ነው። የምትመርጡት የኢሜጅ ፎርማት JPEG ወይም PNG ነው። በቀጥታ በዲፎልት ካንቫ ላይ PNG ነው የሚመጣው። እናንተ ከፈለጋችሁ እዛ ላይ ሰሌክት አድርጋችሁ JPEG ማድረግ ትችላላችሁ። PNG is very nice. የምሰጣችሁ ሪኮመንዴሽን PNG ቢሆን የተሻለ ነው። የፋይል ሳይዛችሁ አሁን የምሰሩበት ፒሲም ይሁን ሞባይልም ይሁን ከመስራታችሁ በፊት 2 ሜጋባይት ፋይል ሳይዝ ስቶሬጅ ያለው ቢሆን ይመረጣል። ስቶሬጁ ተይዞ ከሆነ አላስፈላጊ አነሰሰሪ የሆኑትን እንትኖች ሪሙቭ ማድረግ ያስፈልጋል ማለት ነው። ምክንያቱም you have to save what you created. ክሬት ያደረጋችሁትን ሴቭ ማድረግ ስላለባችሁ ለዛ ደግሞ ፋይል ሳይዝ 2 ሜጋባይት ፋይል ሳይዝ ሊኖር ይገባል ማለት ነው። እንግዲህ ሪኮመንዴሽኑ ካንቫ ነው። ካንቫ የተመረጠበት ምክንያት it is because ፍሪ ስለሆነ ነው። easy to learn, ለመማርም በጣም ቀላል ነው. and powerful enough for creating professional thumbnail for your channels. ለእናንተ ንች የሚሆነውን እናንተ ክሬት እንድታደርጉ በጣም የሚረዳችሁ ቀላል የሆነ ፍሬንድሊ የሆነ ቱል ነው ማለት ነው። ስለዚህ እሱን ሪኮመንድ አደርጋችኋለሁ። በቀጥታ ወደ thumbnail creation እንሄዳለን። my name is ተሾመ አድሬ. let's get started. እንግዲህ ካንቫ ላይ thumbnail ለመስራት የዩቲዩብ thumbnail ለመስራት መጀመሪያ ካንቫ ጋር ሄደን ካንቫ ይሄንን ይመስላል። የካንቫ አይከን ለማታውቁት ማለት ነው በጣም ፌመስ ነው፣ በጣም ፍሬንድሊ ነው።
አያስቸግርም። ፍሪ ነው፣ በሞባይልም በፒሲም ማለት ነው። ሶ ደብል ክሊክ አድርገን እንከፍታለን። ከዚህ በፊት ያልከፈታችሁ ፕሌይ ስቶር ላይ ሄዳችሁ ወይም ብራውዘራችሁ ላይ ቻት ቦክሱ ላይ ሄዳችሁ ካንቫ ብላችሁ ስትጠይቁ ይመጣል። ስለዚህ ሳይን አፕ ማድረግ ነው ማለት ነው በሱ። ስለዚህ እኔ ሳይን አፕ ስላደረግኩኝ ያው በቀጥታ ይመጣልኛል፣ መጥቶልኛል እዚህ። ስለዚህ አሁን ተምኔል ለመስራት እዚህ ጋር ሰርች ባሩ ላይ መጥቼ ዩቲዩብ ተምኔል ብዬ እጽፋለሁ ማለት ነው። ዩቲዩብ አሁን እነዚህ አማራጮች ናቸው። ለምሳሌ ይሄ ቪዲዮ መስሪያ ነው፣ ይሄ ለሶሻል ሚዲያ ነው፣ ይሄ ለፕሬዘንቴሽን ነው፣ ይሄ ኤዱኬሽን ነው። ሁሉም አሉ። ብዙ ነገሮችን ለመስራት የሚያስችሉ ፊቸሮች አሉት። ስለዚህ እኔ ዩቲዩብ ተምኔል ለመስራት ስለሆነ ቀጥታ ዩቲዩብ ተምኔል ብዬ እጽፋለሁ። ባነር ለመስራት ፈልግ ባነር ብዬ እጽፋለሁ። ሎጎ ለመስራት ፈልግ ደግሞ ሎጎ ብዬ እጽፋለሁ። ሁሉንም ያመጣልኛል ማለት ነው። ስለዚህ ውድ ተመልካቾች በዚህ ቪዲዮ የተምኔል ክሬሽን በካንቫ ቤዚክ የሆኑ ፕሮሰሶችን እንደምታገኙ ተስፋ በማድረግ ከኔ ጋር እንድትቆዩ ጋብዛለሁ። እስከ መጨረሻው ከቆያችሁ በዚህ ቪዲዮ ላይ ጥሩ ለእናንተ የሚሆን ለተምኔል ክሬሽን ለጀማሪዎች እንዲሁም ኢንተርሚዲየት ለሆናችሁም ጭምር እንደሚጠቅማችሁ በማሰብ ቪዲዮን እንድትከታተሉ ጋብዛለሁ። ሌትስ ኮንቲኒው። መጀመሪያ ክሬት ማድረግ ማለት ይኖርብኛል። አይ ሃቭ ቱ ሴይ ክሬት እዚህ ጋር ፕላስ ሳይኗ ላይ ክሬት ማለት ይኖርብኛል። ደን በቀጥታም ልታገኙ ትችላላችሁ። እንዳውም እዚህ ጋር ዩቲዩብ ተምኔል የሚል 8 በ1280 በ720 ፒክስልስ የተምኔል ሳይዙ 1280 በ720 ፒክስልስ ነው። እሱ ላይ ክሊክ እናደርጋለን። አይ ክሊክ ኦን ዘ ቴምፕሌት። እንግዲህ ብዙ ቴምፕሌቶች አሉ። ቴምፕሌቶቹ ኦልሬዲ ሜድ እናንተ በምትፈልጉት አይነት አለ ስታይሉ፣ ያንን መርጣችሁ መጠቀም ነው። ሶ ይሄንን እንግዲህ ይሄ ቴምፕሌቱ ነው ማለት ነው። የተምኔል የምንሰራበት ቴብል ወይም ቴምፕሌት ነው። ሶ ይሄንን ባክግራውንድ መቀየር ይኖርብናል። መጀመሪያ ባክግራውንዱ ለመቀየር እዚህ ጋር ከለር የሚለውን ክሊክ እናደርጋለን። ክሊክ ኦን ከለር ዜን ወይ ሰሌክት ዘ ከለር ዛት ፊት አወር ኒድ። እኔ አሁን ብዙ ጊዜ most of the time my favorite color is this, or I can select this. This is my favorite color most of the time. This is my style. My thumbnail color style is this type. እንግዲህ ባክግራውንዱን after creating or after selecting the background of the template or the work area, I want to have an image to create thumbnail, or I can simply write text on this in order to indicate the type of contents that I created. እኔ የፈለኩትን ወይም የሰራሁትን ኮንተንት በቴክስትን መግለጽ እችላለሁ። ኢሜጅ መጨመር እችላለሁ። የተለያየ ሎጎ መጨመር እችላለሁ። የራሳችሁን ፎቶ ልታደርጉ ትችላላችሁ። ፎቶ ላይ ደግሞ ማመልከት የፈለጋችሁትን ወይም መግለጽ የፈለጋችሁትን በጎን መጻፍ ትችላላችሁ። ሶ እኔ አሁን አንድ ኢሜጅ ፈልጌ እዚህ ስቶሪ ያደረኩትን አንድ ኢሜጅ ለእናንተ ለማሳየት ስለሆነ for the sake of showing you that I have to bring the image here. ስለዚህ ኢሜጅ የማገኘው ከዚህ አፕሎድ ከዚህ በፊት አፕሎድ አድርጌያለሁ። if you create a Canva account on your phone with your account, and at the same time if you create an account on PC with the same account, and if you create an image or a photo on your mobile and saved on Canva, it directly appear on this PC. እዚህ ፒሲ ላይ ልታገኙ ትችላላችሁ ማለት ነው። በሞባይል ላይ ክሬት አድርጋችሁ እዛው ሴቭ ካደረጋችሁ እንደገና በፒሲ ላይ በዛው አካውንት ካንቫን ክሬት አድርጋችሁ ወይም ከፍታችሁ ከነበረ ሞባይላችሁ ላይ የፈጠራችሁት ማናቸውንም ነገር እዚህ ላይ ታገኛላችሁ። ስለዚህ I can find upload here, አፕሎዶቹን እዚህ ያገኛለሁ። I can find pictures, image from here. So let me create or let me take this image to the workspace of ካንቫ ቴምፕሌት። ካንቫ ቴምፕሌት ላይ ይሄንን መውሰድ ፈልጋለሁ ለምሳሌ፣ ወይም ይሄን መውሰድ ፈልግ ለምሳሌ ለአውቶሞቲቭ ኮንቴንት የተፈጠረ ነው። ራዲያተር ነው፣ ኩሊንግ ሲስተም ነው። ሶ ኩሊንግ ሲስተም ነው። ይሄን እንደዚህ ወስጃለሁ ማለት ነው። ራዲያተር ይባላል ይሄ። ስለዚህ ለኩሊንግ ሲስተም አሁን እንደ ቴክኒካል ተርም ይሄ ኩሊንግ ሲስተም ኢንጂን እንዳይሞቅ ወይም ሞተር እንዳይሞቅ የሚከላከል ነው። I have to write something on this cooling system. ስለዚህ ሙቀት መከላከያ ስለሆነ save your engine by protecting or by maintaining your cooling system ብዬ በጽፍ ቴክስቱ ይበዛል። ስለዚህ አነሳ አድርጌ ያንን የሚገልጽ ነገር መጻፍ ይኖርብኛል። ስለዚህ ቴክስት
እላለሁ። ሴቭ ዩር ኢንጂን ቴምፕሬቸር ብያለሁ ማለት ነው። ሶ ሴቭ ዩር ኢንጂን ቴምፕሬቸር ኦር ሜንቴን ዩር ኢንጂን ቴምፕሬቸር ኢንስቴድ ኦፍ ሴይንግ ሴቭ። ይህን ማስተካከል ይቻላል። ኢንጂን ቴምፕሬቸር ሜንቴን ቢል ይቻላል ማለት ነው። ቴክኒካል ተርም ነው። ሜንቴን ዩር ኢንጂን ቴምፕሬቸር ብያለሁ። አይ ካን ሜክ ኢት ላርጅ ኢን ሳይዝ። እዚህ ድራግ ማድረግ እችላለሁ። ይህ ማሳደግ እችላለሁ፣ ጎላ ብሎ እንዲታይ ማለት ነው። እዚህ ጋር ፎቶ ማስገባት ይቻላል። በዚህ ጋር ስሞል ሳይዝ ሜንቴን ዩር ኢንጂን ቴምፕሬቸር ብዬ ካልኩ በኋላ I can change the color of the text. The color of the text is better to be white, I think. ነጭ ቢሆን የተሻለ ነው፣ የሚጎላ ይመስላል። This is better. Maintain. I have to correct the spelling. Maintain your engine temperature ብዬበታለሁ። Then I can put here an image of a mechanic, or I can create. አሁን ከዚህ ጋር መሄድ ኢሜጅ አሁኑኑ ክሬት ማድረግ ይችላል። I can create an image to indicate or to more qualify the thumbnail. ይህን thumbnail more qualify ለማድረግ በጣም ቆንጆ ለማድረግ ለማድረግ I can create an image. I go to Pixabay ጋር ሄጄ የሆነ ኢሜጅ ፍጠርልኝ እለዋለሁ ማለት ነው። የሜካኒክ stands beside radiator ብዬ ሰርች አደርጋለሁ። ፍሪ ኢሜጅ ነው ያመጣልኝ። በጣም ዲስ ኢዝ ስፔሻል። ስለዚህ አምጥቶልኛል። ብዙ ጊዜ ፒክሳቤይ ጋር ፍሪ ናቸው ኢሜጆች። you have to look for whether it is free or not all images ብዬ ብዙ ኢሜጅ እንዲያወጣልኝ ማድረግ እችላለሁ። ግን ጋር የቆመ ሜካኒክ አግኝቻለሁ። ስለዚህ ፍሪ ዳውንሎድ እለዋለሁ ማለት ነው። ፍሪ ዳውንሎድ ፍሪ ነው ብዙ ጊዜ ፒክሳቤይ ጋር። ይህን ዳውንሎድ አድርጎ ሲጨርስ ቀጥታ ካንቫ ላይ እጄ ወስደዋለሁ ማለት ነው። ብቻውን ቢሆን የተሻለ ነው። ለምሳሌ ኢሜጁ ብቻውን ቢሆን እዛ ጋር ኢሜጅ ስላለ ሌላ ምንም ተጨማሪ ኢሜጅ አያስፈልግም። ግን ይሄ ከመኪና ጋር ነው ያለው። ስለዚህም ለማሳየት ስለሆነ እናንተ ይህን ግንዛቤ ከወሰዳችሁ በራሳችሁ ደግሞ ፈታችሁ ትሰራላችሁ ማለት ነው። ሶ ከዚህ መውጣት እችላለሁ። አይ ጎ ቱ ካንቫ አገን። እዚህ ነው እንግዲህ የማመጣ ያንን ኢሜጅ ማለት ነው። ቦታው እንዲበቃ ይሄን ማሳነስ ይኖርብኛል። ሶ ይሄን አሳንሼ ከዛ ፕሮጀክት ላይ ሄዳለሁ፣ ዳውንሎድ ላይ ሄዳለሁ ማለት ነው። ሶ አሁን ካንቫ ላይ ሄጄ ካንቫ ከፍቼ አፕሎድስ ከሚሉት ውስጥ ላገኝ እችላለሁ ማለት ነው። ሶ አፕሎድስ ከሚሉት ውስጥ አሁን እንግዲህ አፕሎድ ፋይልስ ከሚለው ውስጥ ነው የማገኘው። አፕሎድ ፋይልስ እዚህ ላይ ክሊክ አደርጋለሁ። then the files that I created on Pixabay and uploaded to this file storage area, I can click on this file, open. It is opened. Then the image that I created or I found from Pixabay, this image, so I click on this image to take it to my Canva template workspace. እዚህ ላይ አመጣዋለሁ ማለት ነው። I resize the size of this image in order to show it more professionally. ይህንንም ማሳነስ እችላለሁ እኩል እንዲሆኑ። or this shows the main indication of thumbnail is save the engine temperature with maintaining the radiator. This is radiator. This is a mechanic working on this in order to briefly show this thumbnail. In thumbnail more brief ለማድረግ ነው ይሄ መጣው እንጂ ይሄ ብቻም ይበቃል። or this image can only indicate the purpose of this video. Is in video purpose ይሄ ብቻውን ሊገልጽ ይችላል። to more qualify an image or indicate the image more brief, we can use both images. more brief ያደርጋል። This shows the main topic, radiator. This is a mechanic working on this system. We can take different images to show our purpose of the thumbnail. የተለያዩ ኢሜጆችን ወስደን የሚያሳዩትን የቪዲዮ ፐርፐስ የሚያመለክተውን ነገር እየመረጥን መውሰድ እንችላለን ማለት ነው። ወሰብሰብ እንዳይል ነገሩ ኢዝ ማድረግ ነው። ቀለል አድርጋችሁ ለማሳየት ያክል የሚሆን ምስል መስራት ማለት ነው። ሞር ጎላ ቢል ጥሩ ነው። ከሁሉ በላይ ደግሞ የምሰሩን ስራ ጎላ የሚል ቢሆን የተሻለ ነው የሚሆነው።
በደንብ ወጥቶ መታየት አለበት። እዚህ ጋር የሆነ ነገር መፍቻዎች ቢቀመጡ በጣም የተሻለ ነው። ለምሳሌ መፍቻ ፈልገን እዚህ ብናስቀምጥ ያሞር ደግሞ ይገልጸዋል። ሌሎች ነገሮች ለምሳሌ ቴክኒካል አካባቢ ጋር የሚያሳዩ ነገሮችን እዚህ ብናስቀምጥ ኢቨን ይሄንን ብናስቀምጥ ለምሳሌ በጣም ይሆናል። ለምን ሙቀት የሚከላከለው ከኢንጂን ላይ ስለሆነ ይሄ ኢንጂን አካል ነው። ሴቭ ዩር ኢንጂን አይደል ያለው፣ ሜንቴን ዩር ኢንጂን ቴምፕሬቸር፣ ይሄም የኢንጂን አካል ስለሆነ ስለዚህ ይሄ በደንብ ይሄዳል ማለት ነው። ይሄንን ነው የሚያቀዘቅዘው ይሄኛው። ይሄንንና ከዚህ ጋር ተያያዥ ያሉ ዋና የኢንጂን አካል አለ፣ እሱ ስለሆነ የሚያቀዘቅዘው ይሄ ቤስት የሆነ ኢንዲኬሽን ነው፣ ማመልከቻ ነው፣ ሜንቴን ዩር ኢንጂን። ስለዚህ ይሄን ይመስላል እንግዲህ። ይሄን በጣም እናንተ ልትረጋገጡበት ትችላላችሁ በምትፈልጉት። ይሄን ከሆነ በምትሰሩት አይነት አሁን ለምሳሌ ከተሰሩት ተምኔሎች አንዱ እዚህ ጋር ካሉት ለምሳሌ ይሄኛው ከተሰሩት ተምኔሎች ውስጥ አሁን እነዚህም ተምኔል ናቸው። እነዚህ ራሱ ለተምኔል የተጠቀምኳቸው ናቸው። እነዚህ በሙሉ እንግዲህ ፕሮጀክቶች ናቸው፣ የተለያዩ አይነት ፕሮጀክቶች ናቸው። ስለዚህ በዚህ አይነት መንገድ ሰርታችሁ ዩ ቱ ክሊክ ኦን ኢምፒቲ ስፔስ። ስለዚህ ሼር ብላችሁ ሴቭ ታደርጋላችሁ ማለት ነው። ዴን እዚህ ጋር ዳውንሎድ ፒኤንጂ በዲፎልት ነው የመጣው። የእንትን ሳይዙ 1280 በ720 ፒክስል ነው። ስለዚህ ዳውንሎድ እንላለን ማለት ነው። ኔም እንሰጠዋለን ለፋይሉ ሴቭ ዩር ኢንጂን ቴምፕሬቸር የሚል የዚህ የተምኔሉ ስም የያዘ ነው። ስለዚህ በዲፎልት ስለመጣ በቀጥታ እሱን ሴቭ እናደርጋለን ማለት ነው። ሶ ከዚህ ወጥተን ወደምንፈልገው ልንወስድ እንችላለን። ሌትስ ሴይ ፎር ኤግዛምፕል ሌትስ ሚ ጎ ቱ ዩቲዩብ ላይ ሄጄ ይሄንን አንዱ ላይ ባስቀምጥ ማለት ነው የራሴ ቻናል ላይ ሜንቴን ዩር ኢንጂን ቴምፕሬቸር ነው ያልኩት። ከሱ ጋር የሚሄደውን ኮንቴንት ወይም ቪዲዮ ከፍቼ ስዊች አካውንት ማለት አለብኝ ወደዚህኛው ቻናል ለመምጣት። ሶ then አይ ክሊክ ኦን ኮንቴንት ላይ ክሊክ አደረግና ይሄኛው ጋር ነው የሚመሳሰለውና እቺን ክሊክ አደርጋለሁ። ይሄ ቅድም ራዲያተር ሜንቴናንስ ነው ያልኩት፣ ግን ከሱ የተሻለ ሊሆን ይችላል። አሁን ይሄ እዚህ በፒሲ ላይ 3 ነጠብጣቦችን ክሊክ አድርገን ቼንጅ እንላለን በፒሲ ላይ። በሞባይል ላይ ደግሞ ቼንጅ ነው፣ ቀጥታ ቼንጅ ነው የምንለው። ስለዚህ ቼንጅ ከምን እዚህ ውስጥ ሴቭ ዩር ኢንጂን ቴምፕሬቸር የሚል ነው የፋይል ኔም። እሱ ላይ ክሊክ እናደርግና ኦፕን እንላለን። ዜን በቀጥታ እዚህ ይመጣል ማለት ነው። ሴቭ እንላለን። እዚህ ጋር ሴቭ ማለት አለብን፣ ካልሆነ አይሆንም። ሴቭ ሆኗል። ስለዚህ ከዚህ መውጣት እንችላለን። ኢት ኢዝ ኦልሬዲ ሴቭድ። በዚህ አይነት መንገድ የቻናል የቪዲዮ ተምኔል በካንቫ ጥርት አድርገን እናንተ ደግሞ ቀስ ብላችሁ ቆም ብላችሁ በተሻለ መልክ ልትሰሩ ትችላላችሁ። ይሄን ይመስል ነበር የቴምፕሌት የካንቫ ተምኔል አሰራር። ውድ ተመልካቾች ቪዲዮውን እንዴት ተመለከታችሁት? ይሄ ቪዲዮ እንግዲህ ቤዚክ የሆኑትን የካንቫ የተምኔል አሰራር በካንቫ ተጠቅመን ተምኔል ለቪዲዮ ተምኔል ለሾርት ቪዲዮ ተምኔል እንዴት አድርገን ክሬት እንደምናደርግ ያየንበትን ነበር የተመለከታችሁት። እንግዲህ ከዚህ ቪዲዮ የተወሰነ የቤዚክ ተምኔል ክሬሽን ፕሮሰስ እንደጨበጣችሁ ተስፋ አደርጋለሁ። ያው ሁሌ እንደሚባለው ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ቪዲዮውን ከወደዳችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ የቻናሌ ቤተሰብ እንድትሆኑ እጠይቃለሁ። ቴንክ ዩ ቬሪ ማች ሲ ዩ ኢን ዘ ኔክስት ቪዲዮ።